ቲሲኤል ሁለት ስክሪኖችን ለእይታ አብቅቷል። አንደኛው ሱፐር ፒክስል ነው፣ ሁለተኛው ደግሞ ኔክስት ፔፐር አሞሌድ ዲስፕሌይ ነው። የመጀመሪያው ሱፐር ፒክስል የሚባለው ከፍተኛ የሆነ የስክሪን ጥራት ያለው በጣም ከፍተኛ በሆነ ፒክ ብራይትነስ ማለትም 200 ኒትስ የሆነ ፒክ ብራይትነስ ያለው ከዛም ባለፈ ደግሞ ሳይድ ቤዝሉ ራሱ በ0.5 ሚሊሜትር የቀረበ ከፍተኛ ሪዞሉሽን ያለው ስክሪን ለእይታ አብቅቷል። ከዛም ባለፈ ደግሞ ኔክስት ፔፐር አሞሌድ ዲስፕሌይ የሚባለው ማለትም አንቲ ሪፍሌክቲቭ ኮቲንግ ያካተተ ማንኛውም ከውጭ የሚመጡ ብርሃኖችን ሪፍሌክት እንዲያደርግ ማለትም ከጎን እንደምትመለከቱት አንደኛው ሁለቱም አሞሌድ ዲስፕሌይ ናቸው፣ ግን ያኛው አሞሌድ ዲስፕሌይ ሪፍሌክቲቭ ነው፣ ይሄኛው ግን አንቲ ሪፍሌክቲቭ ኮቲንግ ስለተደረገበት ሪፍሌክት የማድረግ አቅሙን ቀንሶ መጥቷል ማለት ነው። በአሞሌድ ስክሪን ደግሞ የመጀመሪያው የሚባለውን አንቲ ሪፍሌክቲቭ ኮቲንግ የሚጠቀም ስክሪን ነው ቲሲኤል ለእይታ ያበቃው። እንደምትመለከቱ በምትጠቀሙበት ጊዜ ብዙም ለእይታ አይረብሽም።